ጤና ይስጥልኝ። ዛሬ የማቀርብላችሁ የቤተሰብ ሕግን መሰረት በማድረግ ስለ ግልና ስለ ጋራ ሀብትን በተመለከተ ይሆናል። እንድትከታተሉ በአክብሮት ጋብዛችኋለሁ። በኢትዮጵያ የቤተሰብ ሕግ መሰረት ንብረት በአጠቃላይ በሁለት ይከፈላል። የግል ንብረትና የጋራ ንብረት በመባል ማለት ነው። ከጋብቻ በፊት የነበረ ወይም የተፈራ ሀብትን በተመለከተ እንመልከት። አንድ ሰው ከመጋባቱ በፊት ቤት ከገዛ፣ መሬት ካገኘ፣ መኪና ከገዛ፣ ንግድ ከጀመረ፣ ገንዘብ ካጠራቀመ እነዚህ ሁሉ በመሰረቱ የግል ንብረቶች ናቸው ማለት ነው። ምክንያቱም ከጋብቻ በፊት የተፈራ ስለሆነ ማለት ነው። ጋብቻ ብቻ ስለተፈጸመ ወዲያውኑ የሁለቱ የጋራ ንብረት አይሆንም ማለት ነው። ከጋብቻ በኋላ የተፈራ ሀብት በጋብቻ ውስጥ ሆነው በስራ፣ በንግድ፣ በደሞዝ ወይም በሌላ መንገድ ያፈሩት ንብረት በመደበኛ ሁኔታ የባልና ሚስት የጋራ ንብረት ተብሎ ይቆጠራል። የግል ንብረት መቼ ክርክር ሊያስነሳ ይችላል? ለምሳሌ ባል ከመጋባቱ በፊት ቤት ከነበረው፣ ከጋብቻ በኋላ ባልና ሚስት በጋራ ገንዘብ ቤቱን እጅግ አስፋፍተው ወይም በጣም ከፍተኛ እሴት እንዲኖረው ካደረጉ የግል ንብረት ክርክር ሊነሳ ይችላል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ቤቱ ሙሉ በሙሉ የጋራ ንብረት ይሆናል ማለት አይደለም። ነገር ግን የሌላው ባለትዳር እሴት መጨመሩ ላይ ያለው አስተዋጽኦ በፍርድ ቤት ሊገመገም ወይም ደግሞ ክርክር ሊያስነሳ ይችላል ማለት ነው። በመሰረቱ ከጋብቻ በፊት የነበረ ሀብት የግል ንብረት የሚሆን ሲሆን ነገር ግን ያ ንብረት በክርክር በሚያነሳበት ጊዜ ባል ወይም ደግሞ ሚስት ያ የግል ንብረቱ ከጋብቻ በፊት ስለመሆኑ የማስረዳት ሸክም ይኖርባቸዋል ማለት ነው። አመሰግናለሁ።